አንቺ ጥሩ ትዳር ተሆነ መንፈልጊውን ያጠገብ ጥሩ ልጅ አለ አለች ስትለኝ እና አንቺ ምንም የሚፈልገው ነገር የለም የሚፈልገው ጥሩ ሚስት ነው ኢማን ያላት ብሎኛልና አንቺ ለሱ ትሆኛለሽ ስትለኝ እኔ ደግሞ በሰዓቱ ያኔ ትዳር መያዙን ፈልጋለሁ ባላጥቼ ቆየችና ይሄ ልጅ አለ ስትለኝ ይሄ ልጅ ጋር አገናኘችኝ ከዛ ትንሽ ቆየችና 250 ሺህ ብር ትከፍያለሽ ስትለኝ እሺ ችግር የለም ግን ጭማሪ እንዳትሉ ይሄ ብቻ ተሆነ ትዳር የተሆነልኝ ችግር የለም አውቃ ልክ ያንን ብር አስገብቼ ታባቃ ሌላ ጭማሪ ብር ታላመጣሽ አለች ስትለኝ ድራማ ነው እንደምትጫወቱብኝ ብዬ ትላት እንዴት ብለሽ ድራማ ትይኛለሽ እሱ ለኔ መልስ ይሄ ነው እንዳለ ይልኝ አንድ ሆኖ አላውቅም እሱ ጥሩ ሰው መስሎ ነው እሱም ጥሩ ሰው መስላ ነው በኋላ አላውቅም ነው ችግሩ ስትለኝ ኧረ ለዚህ ብለሽ እንትን አትበይ ለ125 ሺህ ወላ 150 ሺህ ብር እንዴት ታበላሻለሽ ደህና ልጅ እኮ ነው አለች በኋላ አብራችሁ ልትኖሩ ነው ችግር አለ አለች እኔም ደግሞ እንደገና ስለተናደድኩኝ ችግር የለም እከፍላለሁ አሁን መለሰሽ ደግሞ ክፈሊ ታልሽ ቲክቶክ ላይ ነው ማውጣሽ አልኩ ተራት ችግር የለም አንቺ አስለን ጥሩ ባልና ያገኘሽውና የምን ተካሽበት ነው አለች ከፈል ልክ ተካፈል በአምስተኛው ቀን 300 አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ ከኔ ጋር አልሐምዱሊላህ ረብል ዓለሚን ዛሬ የማስጠንቀቂያ መልእክት ይዤ ነው የመጣሁት በተለይ አረብ ሀገር ያላችሁ እህቶቼ በቀላሉ የምትሸወዱ ከምንም በላይ የዋህ በቃ የዋሆች ነን አይደል ሲበዛ የዋሆች ነን ሰውን ቶሎ ብለን እናምናለን በቃ አንድ ነገር ካለ ስለዛ ነገር ምንድነው እንዴት ነው ወዴት ነው ብለን ሳናጣራ ነው እዛ ነገር ውስጥ የምንዘፈቀው እና ይሄንም ይያልኩኝ ያው ጠንቃቃ ሴቶችም ጠንቃቃ እህቶቻችንም አሉ ነገር ግን የዋህ ሆናችሁ ሰውን ቶሎ የምታምኑ ይሄ ቲክቶክ ላይ የተጀመረ ሐላል የትዳር አገናኝ ድርጅት እየተባለ ከዚህ በፊት ቆይት ብያለሁኝ ቪዲዮን ራሱ ለቅቄው ነበር እና በጣም ምን ያክል ፈልገው ሴቶች እህቶቻችንን ገንዘባቸውን በዝብዘው በቃ ባዶ ለማስቀረት እየሰሩ ያሉ ድርጅቶች ናቸው እንጂ ሐላል የትዳር አገናኝ ድርጅቶች ሆነው እንዳይመስሏችሁ በቃ ምሳሌ አሁን ቲክቶክ ላይ ወይ ፌስቡክ ላይ ወይ ዩቲዩብ ላይ ታዋቂ በሆነ ሰው ከጀርባ በኩል ይገቡና በዛ የሆነ ስራቸውን ይጀምራሉ አሁን አንዷን እህቴን አሳያችኋለሁኝ እንዴት ሐላል የትዳር አገናኝ ድርጅት ተብላ ከዛ መዲና ህንጻ ነው ቢሮአችን ምናምን ብለዋት በጣም ብዙ ብር የተበላች አንዲት ልጅ አለች እሷን በቪዲዮ አሁን አሳያችኋለሁ እና በጣም እንጃ እንደዚህ አይነት ነገር ሸዋጅ ነገርሽ ሞልተዋል ራሳችሁን ጠብቁ እስኪ አሁን ይሄንን ባል ብር ከፈልሽ አገባሹ መጣ ገዝቼህ ነው እንደቃ ገዝቼህ ነው ብሬን አውጥቼ ልትዩ ነው ወይስ ባሌ ብለሽ ልታከብሪው ነው እሺ እሱም አለፈ ልጅ ወለዳችሁ ለልጆችሽ አባታችሁን እኮ ገዝቼው ነው የምትዩ ወይስ እንዴት ነው ምን አይነት ነው በቃ አስተሳሰባችን ወላሂ ሱብሃንአላህ በጣም ነው የሚያሳዝነው እንዴ ብር ካለሽ ብርሽን ያዢ ከዛ ገርሽ ላይ ግቢ ለራስሽ የሆነ መቋቋሜ ነገር አድርገሽ ስራሽን ስሪ ሰራተኛ ወጣት በጣም ጎበዝ ታታሪ ከሆንሽ ራስሽን ከጠበቅሽ ማንንም ይፈልግሻል ማንንም መርጠሽ ማለት ነው የምታገቢው እና በቃ ትዳር አጥቻለሁ ምናምን ብዙዎቻችሁ ትዳር የለም ምናምን እያላችሁ የምታማሩሩ አቃለሁኝ እንግዲህ ያኒ ኮሜንት ላይ መታችሁ ከምትጽፉልኝ አንፃር ማለት ነው እና ይሄው ስንት አመት ትዳር አላገኘሁም በቃ ተስፋ ቆርጫለሁ ምናምን የምትሉም አላችሁ እና በእንደዚህ አይነት ጉዳይ በተለይ ደግሞ እነዚህ ትዳር አገናኝ ተብለው የምታገኟቸው ድርጅቶች ማለት ድርጅት እኮ አይደሉም ዝም ብለው ለሌብነት የተሰባሰቡ ግሩፖች ናቸው እና ሌላ ደግሞ ምንድነው ሴቶች አሁን ምሳሌ ስራ ቦታም ልታገኛት ትችያለሽ ኢጃዛ ቤትም ልታገኛት ትችያለሽ ትተዋወቂያለሽ ሴቶቹ የናንተን ደካማ ጎን ምሳሌ አሁን ትዳር ባገኘሁኝ ምናምን የምትሉ ከሆነ ለማንንም አትናገሪ የውስጥሽን አውጥሽ ወላሂ ነው የምላችሁ
እንደዚህ እኮ ትዳር ፈልጌ ያጣሁኝ ምናምን እያላችሁ ስታወሩ በቃ ሴቶቹ ጓደኛ ይመስሉና ይቀርቧችኋል። በደካማ ጎናችሁ ይገቡና ላገናኛችሁ እያሉ የእናንተ ብር ይበዘበዛል ማለት ነው። ልክ መጀመሪያ ላይ እንደሰማችኋት የመዳም ቅመም እና ላገናኝሽ በሚል ልጁ ለትዳር ይሆንሻል ምናምን ትካሻለሽ እንዴ? ባል ለምንድን ነው የሚገዛው ሲጀመር? እና እስኪ ሌላውን ቪዲዮ በቲክቶክ ላይ ትዳር አገናኝ ሀላል ትዳር አገናኝ ተብለው እነሱ ጋር ተገናኝታ የተበላችውን ብር ላቅርብላችሁ ቪዲዮውን ማለት ነው። እናንተ ፍረዱ እንግዲህ፣ ለጥንቃቄ ለእናንተ ይረዳችኋል። አጠቃላይ ስንት ላክሽ ቲጃንች? ለሱ የላኩትኝስ 2500 የመጀመሪያ ሲደመር 70 ስንት ሺ ነው? 76300 76300 ከዛ 50 ሲደመር 50 ሺ ይበልጣል ብሎስ 128800 እስካሁን የከፈልሽው ይሄ ነው? እስካሁን የከፈልኩት ይሄ ነው። በሱ ንዴት ደግሞ ሌላ የተበላውታል። ምን 200 ሺ 27200 227 ሺህ ብር 227 ሺህ ብር ዋይ! እሺ ደግሞ እሱን በምን በኩል ሄደ? 227 ሺህ እሱ አይደለም የበላይ ከሌላ በሱ ንዴት ሳብድ ሌላ ደላላ ነው የበላይ። ምን አረኩ ብሎ ደግሞ እሱም እንደዚሁ ነው። ምን አንድ አይነት ነው። ባል ማገናኘት ለጓደኛው አሳልፎ ሰጥቶሽ ነው ወይስ ሄደሽ አግኝተሽው ነው? ሂጅ አግኝቼ ሳይሆን እንደዚሁ በሞባይል ነው። ይሄኛውን ስነግረው እንደዚህ ነው አንተስ ብትበላኝስ ምናምን ስለው እኛ ትልቅ ድርጅት አለን፣ ሀላል ነን፣ የሰውን ብር አንበላም፣ ችግር የለውም ላኪ ብሎ የላኩት እሱ ጋር ደረሰ። ቅድም ላኪልኝ ብዬ ልጅቷ ልካልኛለች። ሀላል የሚሉት ድርጅት ሀላል የሚሉት ነው እሱ ላይ ያለ መዲና ህንጻ ብለው ሂጅ እንትን ብዬ መዲና ህንጻ ሄድሽ? መዲና ህንጻ ሲሄድ የለም ውሸት ነው። ሁለተኛ በዚህኛው ንዴት ሁለተኛ የተበላ ሀላል ትዳር አገናኝ ይላል። እዚህ ጋር ደግሞ ታወቂያና ስልክ ቁጥር ፎቶ አስቀምጭ እህቴ። በቀደም ነው ያለው የተላከው፣ ግን ባለፈው ነው የተላከው። ያለሽ ደረሰኝ እሱ አለኛው እሱ ላይ ቅድም ቴሌግራም ላይ ተብለጥ የሚለው ላይ ታገኘዋለሽ ደረሰኝ። ይሄ ደግሞ በጣም በዛ። ምንድነው ይሄን ያክል ባሉ? ምን አይነት ነው? ከየት የሚመጣ ነው ይሄኛው? ያ በንዴት ነው። በዚህኛው ንዴት ገባውበት ተናድጄ ማለት ነው። ብስጭት እሺ ገባኝ። አሁን እንትኑ ብስጭት ነው በቃ ስበሳጭ ወደዛኛው ገባው። ይሄኛው እንትን ሲል በብስጭት ገባው። እሺ ይሄ ያንቺ ትዕግስት ገበያ የራስሽ እንትን ጉድ ሀይ መጣ የለም አለ ባሉ ምንድነው ከየት ነው የሚመጣው አለ ቢጨንቀው። ሱብሃንአላህ ወላሂ እንዲህ ይህን ያክል መውረድ ገና ብዙ ይሰማል ውዶች፣ እየጠብቁ በቃ ወዴት እየሄድን እንዳለን አላቅም። እኔ ቂያማ ቀን እየደረሰ ነው እና እንዴት 200 ምናምን ሺህ ብር አንቺ ሀላል አገናኝ ምንድነው ሀላል ትዳር አገናኝ ድርጅት ነን ታዋቂ ነን ምናምን እና ውዶች፣ እኔ ሌላ ምንም ማለት አልፈልግም። ራሳችሁን ጠብቁ። ጊዜ ትዳር ብታጡ አላህ ነው የሚጠየቀው። አላህ ጠይቁኝ እሰጣችኋለሁኝ ብለዋል። እና ትዳራችሁ ደግሞ የእናንተ ነሲባችሁን አላህ የትም አያደርስባችሁም። ገባችሁ? እና እንደዚህ አይነት ነገር እንዳይሸውዳችሁ እባካችሁ። በተለይ የመዳም ቅመሞች በጣም የምታሳዝኑኝ፣ በጣም ስንት ነገር ወርዶባችሁ እንቅልፋታችሁ የሰራችሁትን ገንዘብ ለባል መግዣ ብላችሁ እንዳታወጡ ብር። በተለይ እየነገርኳችሁ ነው። በቃ ድርጅት አለን፣ ታዋቂ ነን፣ ይሄ ምዘወር መታወቂያ ምናምን ሰርቲፊኬት ምናምን ይላክላችኋል። ከዛ ሀላል ትዳር አገናኝነን ተብላችሁ በጣም ብዙ እህቶች እንደዚህ እየተበሉ ነው፣ ቲክቶክ ላይ እየተናገሩ ነው። እና እባካችሁ እህቶቼ ራሳችሁን ጠብቁ። በቃ ጊዜውን ጠብቆ የእናንተ የነሲባችሁ ይመጣል። ትዕግስት ብቻ ነው። በቃ አላህን ለምኑት። ሌሊት ተነስታችሁ ሰግዳችሁ ግንባራችሁን ሱጁድ ላይ አድርጋችሁ አላህን በቃ ሷሊህ የሆነውን ባል ስጠኝ በሉት። አላህ ይሰጣችኋል። አላህ ይስጣችሁ። ደግሞ ወላሂ ዱዓ ብቻ ነው የሚያስፈልገው። እኔ የምንጊዜም ዱዓዬ ነው። እና እንደዚህ አይነት መጥፎ ነገራቶች ላይ በጓደኛ ምክንያት የሚሆን ሴት ቢሆን በአሁኑ ሰዓት ማንም አይታመንም፣ ማንም። እና ራሳችሁን ማንነታችሁን ለማንም ገልጻችሁ አታውሩ።
ይሄን ነው እንግዲህ የምላችሁ። እናንተም ሀሳብ አስተያየት ኮሜንት ላይ ስጡበት። የዛሬው ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እቃ ማዘዝ ከፈለጋችሁ ስልኬ ስክሪኑ ላይ ያለላችሁ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።